ኤሊን ድንጋይ ያለበስክ ከስብሐት ገብረ እግዚአብሔር። የአሮጊት ድምፅ ተመልከት፣ አንተ ሰው ተመልከት፣ ወደ ኋላ ተመልከት አላቸው። አቶ ወንድ አፍራሽን ዞር ብለው ቢያዩ ግፊያ ጥድፊያ ነው መንግሥተ ሰማያት ለመግባት። የአቶ ወንድ አፍራሽን ታላቅ ወንድም ጋሼ መላኩን ሰዎች እየቀደሟቸው ያልፋሉ። ጋሼ መላኩ በንዴት አቶ ናደው አንጋደው ብለው ጮኹበት። ሳያይ ረግጧቸው ያለፈው አንካሳ ሰማዕት መሳይ ሳይሰማቸው አለፈ። ስንቱ ጉድ አለ እናንተ! ኧረ አሳልፊን! ጾመናል፣ ጸልየናል፣ መጽውተናል እያሉ አጉረመረሙ። እየተጓሸሙ ትልቁ በር ደረሱ። ጋሼ መላኩ መዝገብ አንባቢዎች አትገባም አሏቸው። ምነዋ ልጅህ ረግሞሃል። ምን አባቱ ቆርጦት እንጂ አባቱን እኮ ቀስ አትሳደብ። ልጄ ዲዳ ነው። ምን ብሎ ረገመኝ? መሬት አትቀበልህ ፈጣሪ አይማርህ ብሎ። እንዴ ዲዳ ነው እያልኳችሁ? እናውቃለን ዲዳ ነው፣ ደንቆሮም ነው እኮ። እንዴት አባቱን ብሎ ረገመኝ? እሱ አዝኖ አለቀሰ። አዋቂዎች ሐዘን ለቅሶውን ወደ ቋንቋ ተረጎሙት። መልአክ በመዝገብ አሰፈረው። ሐሰት ሐሰት! ይሄ ደፋር ያዘው ጣለው አሉና ይዘው ከገደሉ አፋፍ ወደ ገሃነም ቢወረውሯቸው ጋሼ መላኩ ወይኔ 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 እያሉ ሲጮኹ ሲወድቁ ሲወዳድቁ ብንን ብለው ነቁ። አቶ ወንድ አፍራሽ እኚህ ፍራሽ አዳሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከደከ ሰይጣን አሉ አቶ ወንድ አፍራሽ እያማተቡ በሌሊቱ በውድቅቱ እንደተጋደሙ። ስለዚህ ህልም እያሰቡ ረጅም ጊዜ ቆዩ። ወንድማቸው ጋሼ መላኩ ከሞቱ 7 ዓመት አልፏቸዋል። ዛሬ መምጣታቸው ምን ይባላል? ደሞስ የምንዲዳ ልጅ ነው እሱ። ጋሼ መላኩ አልወለዱ ምን ማለት ይሆን? እንዲህ ያንሰላሰሉ ቀስ በቀስ እንቅልፍ ሸለብ እያደረጋቸው ገና ጨርሶ ሳይወስዳቸው ሌላ ህልም ድቅና አለ ከፊታቸው። ጋሼ መላኩ ባህታዊ ሆነው ከስተው መንምነው አጥንት ብቻ ቀርተው በዘንጋቸው ወደ ዋሻቸው በኩል እየጠቆሙ ና ልንገርህ ወንድ አፍራሽ አሏቸው። አቶ ወንድ አፍራሽ ፈርተው እምቢ ሊሉ ፈለጉ። ጋሼ መላኩ እየጎተቱ ወደ ዋሻው አስገቧቸው። ዋሻው ውስጥ እንደገቡ አሁንም የአሮጊት ድምፅ ስማ አንተ ሰው ስማ፣ ወደ ኋላ ስማ አሏቸው። ፈጣሪም ሴት ልጁን ሕይወትን ለሞት ዳረለት፣ ሞትም ሰይጣንን ሚዜ ሆነኝ አለው። እርጅና ጨምዳዳ አፉን እያጣመመ ወደ አቶ ወንድ አፍራሽ በኩል ሲመጣ አቶ ወንድ አፍራሽ ሊሸሹ ዞር ቢሉ ጋሼ መላኩ የዋሻውን በር በትልቅ ድንጋይ ድፍን ሲያረጉባቸው እርጅና ሊይዛቸው እጁን ሰደድ አድርጎ አፈፍ ሊያደርጋቸው ሲል ብንናሉ። አሁንም ከእንቅልፋቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከደከ ሰይጣን። አቶ ወንድ አፍራሽ ሌላ ህልም እንዳያዩ ፈሩ። ተነስተው ወደ ቤተ ክርስቲያን ሄዱ። ከቅዳሴ በኋላ ወደ ቤታቸው ሲያዘግሙ ድንገት ድንግጥ አሉ። ስለሰሙት ያንን የአሮጊት ድምፅ በሕልማቸው አንተ ሰው ተመልከት፣ አንተ ሰው ስማ ያላቸውን ድምፅ አሁን በውናቸው ስለሰሙት ደነገጡ። የጀመሩትን እርምጃ ሳይጨርሱ መሃል ቤት ድርቅ ብለው ቀሩ። ያ አሮጊት ድምፅ በዝግታ በቀስታ እንዲህ ይላል። ኤሊን ድንጋይ ያለበስክ እውር አሞራን የምትመግብ አምላክ፣ ዮናስን ባሳ ሆድ ያኖርክ የጠበቅክ አምላክ፣ እኔንስ አለሁ አትለኝም ወይ? ምሳዬን አትጥልልኝም ወይ? አቶ ወንድ አፍራሽ በፍርሃት እየተርበተበቱ ወደ ድምፁ በኩል ዘወር አሉ። ከስልክ እንጨት ስር አንዲት አሮጊት ቁጭ ብለው ይለምናሉ። እውር ናቸው።
ያላፊ አግዳሚውን ኮቴ ሲሰሙ ስለ ማርያም ስለ መብርሃን እያሉ ጮክ ብለዋል። አቶ ወንዳፍራሽ ቀስ ብለው ከመንገድ ወጥተው አሮጊቷ አጠገብ ቆሙ። ኃላፊ ሳይኖር አሮጊቷ እንደገና ፈጣሪን በዝግታ ሲያነጋግሩት ይቆዩና ሰው ሲያልፍ ሲሰሙት ጮክ ብለው ስለ መብርሃን ጻድቃኖቼ ማርያም አለሁ ትበላችሁ እምዮቼ ስለ አዛኝቷ ይላሉ። ሰው በማያልፍበት ጊዜ ደግሞ ፈጣሪን እንዲህ ይሉታል። ኤሊን ድንጋይ ያለበስክ ዕውር አሞራን መጋቢ ጫጩትን በእንቁላል ውስጥ ያሰፈርክ እኔንስ ረሳኸኝ ወይ? ስጠራህ አለሁ አትለኝም ወይ? አቤት ባይ ስጠኝ አቤት ባይ በዛብህ ወይ? ስለ ማርያም ትለመናችሁ ጻድቃኖቼ ሲሉ አቶ ወንዳፍራሽ ኪሳቸው ገቡና መጀመሪያ እጃቸው የያዛትን ፍራንክ አወጡ። ስሙኒ እንኩ ማማ ድንገት ጣሉ አሮጊቷ። የተዘከራቸው ሰው አብሯቸው የቆየ መሆኑ ተሰማቸው። እጃቸው ስሙኒውን አወቀው። ዝም ብለው ቆዩና ማነህ አሉ በለስላሳ ድምጻቸው። ዝም አሉ አቶ ወንዳፍራሽ። ማነህ እንኩማማ ብለህ ስሙን የሰጠኸኝ? እኔ ነኝ። እዚህ ቆሜ ስሰማዎት ነበር። ሰማኸኝ አሉ ለብቻቸው እንደሚያንሰላስሉ አይነት። እንዴት ነው እዚህ የደረሱት? አሉ አቶ ወንዳፍራሽ አሮጊቷ አጠገብ ድንጋይ ላይ እየተቀመጡ። የጧት ፀሐይ ደስ ይላል። አይ ልጄ የኔማ ታሪክ እንደ ተረት ነው። ይንገሩኝ እስኪ። ይኸውልህ 7 ወለድኩና 7ቱም ሞቱ። 8ኛውን እንደወለድኩ አዋቂ ቤት ሄድኩ። አዲስ አበባ የሚሉት ሀገር ሂጂ እዚያ ሞት የለም አሉኝ። አንድ ቀን ሳልውል ስንቄን ጨርቄን ሳልል ተነሳሁና አዲስ አበባ መንገዴን አቀናሁ። ሞት እንዳይደርስብኝ ልጄን እንዳይወስድብኝ ሲሄድ ሰንብቼ ሲሄድ ከርሜ ምግቤንም መጠጊያዬንም እየለመንኩ ሲሄድ ከከረምኩ በኋላ ሰኔ ሚካኤል ከሀገሬ ወጣሁ። ለህዳር ተክለ ሃይማኖት አዲስ አበባ ገባሁ። እንዳሉትም አዲስ አበባ ሞት የሌለበት ሀገር ሆነና ልጅ አደገልኝ። እንጨት ከጫካ እየለቀምኩ ጠላም ከገብስ እየጠመቅኩ እንጀራም በጉልት እየሸጡ አሳደግኩት። ሰው ሆነ፣ ለሰው ወግ ደረሰ፣ ሚስት አገባ። ከዚያስ? ዋ ልጄ ከዚያማ ሚስቱ ሳትፈልገኝ ቀረቻ። ከእንግዲህ ምን ልረባ? ለራሴ አሮጊት ቤት ከማጣብብ እንጀራ ከመፍጀት አልፌ ምን ልጠቅማት? አልፈጭላት አልጋግርላት። አንድ ወለደችና ባል ልጁን መውደዱን እርግጠኛ ከሆነች በኋላ እችን አሮጊት ካላስወጣህልኝ ፍታኝ አለችው። እና አስወጣሁት? እኔ ወጣሁለት እንጂ ለምን ላስኮንነው? የልጅ ፍቅር አይደል አገሬን ጎረቤቴን ጥዬ እንድኮበልል ያደረገኝ። እሱንም የልጅ ፍቅርና እናቱን እንዲያባርር ያደረገዋል አልኩና የገዛ እናቱ ኃጢአት ኩነኔ ከመሆን ብዬ ወጥቼ ጠፋሁበት። ልጃቸውን ሞት እንዳይበላው ከሀገራቸው ከወንዛቸው ኮበለሉ። ገሃነም እንዳይበላው ደግሞ ከልጃቸው ከራሱ ኮበለሉ። እውነትም የእናት ፍቅር ብለው አሰቡ አቶ ወንዳፍራሽ። ታዲያ ፈጣሪ ጥሎ አልጣለኝም አሉ አሮጊቷ። እሷ መሰላት እንጂ እኔስ ይኸው የእሱን ፀሐይ ሞቃለሁ፣ ይኸው ከሰው ጋር እጫወታለሁ። ዝም ብለው ጥቂት ጊዜ አለፈ። አቶ ወንዳፍራሽ በዝግታ ድምፅ ኤሊን ድንጋይ ያለበስክ አሉ። ከዚያ ምን ነበር? ዕውር አሞራን መጋቢ እንኮይን በገደል የተከልክ ደመናን እንደ ጥጥ ሰብሳቢ ረሳኸኝ ወይ? እንዲህ እለዋለሁ። አቤቱታ በዛበት፣ የሚጠራው የሚለምነው በዛ። ምን ያድርግ ብለህ ነው? ስንቱን ይስማ። ግን ይቆይና አለሁ ይለኛል፣ አይዞሽ ይለኛል። ረስቶ አይረሳኝም።
እንደዚህ እንዳሁኑ ይሰጠኛል። በአንተ እጅ ሆነ እንጂ ሰጪው እሱ ራሱ ነው። ማደሪያውም ሰጥቶኛል። አንድ አረብ አለ፣ እርጅናዬን የሰው አገር ሰው መሆኔን አይቶ መጠጊያ ሰጥቶኛል። የሰፈሩ ሴቶች ደግሞ ቡና ያጠጡኛል፣ የሚቀመስ ይሰጡኛል። እሱ ይመስገን የጎደለኝ የለም። መሪ እንኳ ሳይቀር ሰጥቶኛል። እዚህ ሰፈር ተረኛ የሆኑ 2 ፖሊሶች አሉ። ጧት ወደዚህ ወደ ልመናዬ ቦታ መርተው ያመጡኛል። ሲመሽ ወደ ማደሪያዬ መርተው ይወስዱኛል። እሱ አልተወኝም። ይኸውልህ እንዲያው አንዳንዴ ብቸኝነት ሲሰማኝ አነጋግረዋለሁ እንጂ በደንብ ይጦረኛል። ምስጋና ይግባው። ዛሬ ደግሞ ከሰው ጋር መጫወት እንዳማረኝ አይቶ ይኸው አንተን ላከልኝ። እንደዚህ ነው የእሱ ነገር። አቶ ወንዳፍራሽ ከአሮጊቷ ጋር ሲጨዋወቱ አርፍደው ወደ ቤታቸው ሲያዘግሙ አንድ መልስ የሌለው ጥያቄ እየተመላለሰ መጣባቸው። አሮጊቷን ዛሬ ጠዋት ሊያገኙ የአሮጊቷን ድምፅ በትላንት ማታ ህልም መስማታቸው ምን ማለት ይሆን? ይህ ታሪክ የቀረበላችሁ ጭጋግና ጠል እንዲሁም ሌሎች አጫጭር ታሪኮች በሚለው መጣጥፍ ውስጥ የተገኘ ጋሽ ስብሐት ገብረ እግዚአብሔር የጻፈው አጭር ታሪክ ነው። ስለተከታተላችሁን እናመሰግናለን። ብለን ኢንተርቴይንመንትን ሰብስክራይብ፣ ላይክ እና ሼር በማድረግ አዲሱን ቤት ተቀላቀሉ። ለሁሉም ጊዜ ያለው ብለን ኢንተርቴይንመንት